exam what you have to do when you sit in the exam room ሊክ ኩዌስችን ሺት ከተሰጣችሁ እናንተ ማድረግ ያለባችሁ ነገር ኩዌስችን ሺቱን ከተቀበላችሁ በኋላ ሜቢ አንዳንድ መምህራኖች ለሁሉም እስኪደርስ ድረስ አትክፈቱ ሊሏችሁ ይችላሉ። አትክፈቱ ካሏችሁ ግን ኤግዛም ጀምሩ ስትባሉ ቀጥታ ነው አንደኛ ጥያቄ ላይ እንዳትገቡ። አንደኛ ጥያቄ አትጀምሩ። ለምን? ሙሉን ፔጁን እዩ። ከላይ እስከ ታች አገላብጣችሁ ስታርቲንግ ቱ ዘ ኢንድ ማየት አለባችሁ። ከዛ የጥያቄውን ብዛት ታውቃላችሁ። ጥያቄ ካይንድ ኦፍ ዘ ኩዌስችንስ መለየት አለባችሁ። ኤምሲኪው ነው፣ ማልቲፕል ቾይስ ነው፣ ትሩ ኦር ፎልስ ነው፣ ኤክስፕሌን ነው፣ ሾርት አንሰር ነው የሚለውን ነገሮች አንደርስታንድ ታደርጋላችሁ። እዚህ ኤግዛም ላይ ምንድን ነው ኮንቴንት የተደረጉት የሚለውትን ማለት። ስለዚህ ኤግዛሙን ስታገላብጡ 60 ጥያቄ፣ 40 ጥያቄ፣ 30 ጥያቄ ሊሆን ይችላል። ኤክስፕላኔሽን ላለው ሊሆን ይችላል። ከዛ እሱን ጥያቄ ብዛቱን ካያችሁ በኋላ ካይንዱን ትለያላችሁ። which kind of the questions are contained የሚለውን ነገር ትለዩትና በቃ የተሰጣችሁን ጊዜ ትመለከታላችሁ። ቀጥሎ የተሰጣችሁ ጊዜ 1 ተኩል ነው 2 ሰዓት ነው የሚለውን ትለያላችሁ።